ብዙ ጊዜ ሰዎች ለምን እንደዚህ ተለወጥክ፣ ለምን ከብዙ ሰው መራቅ ጀመርክ ብለው ይጠይቁኛል። እውነቱን ልንገራችሁ፣ በሕይወት ጉዞዬ አንድ ትልቅ እውነት ተምሬያለሁ። የሰው ልጅ ሁሉ ጓደኛ እንደማይሆን። አንዳንዴ ለራሳችን ሰላም ስንል ከእነዚህ ሶስት አይነት ሰዎች መራቅ ግድ ይላል። አንደኛ፣ ያንተን መታመን እንደ ክፍተት የሚጠቀም መታመንህን እንደ ድል ተጠቅሞ ሲያንሸራትትህ የምታየው ከዳተኛ። ይህ ሰው ለሚስጥርህ ቦታ የለውም። ስለዚህ ከዚህ ሰው ተጠንቀቅ። ሁለተኛ፣ ስትምረው፣ ስትረዳው፣ ስታሳልፍለት በምትኩ ለውጥ ከማምጣት ይልቅ እንደገና ጥርሱን ነክሶ ቂም የሚይዝብህ ቂመኛ። ይቅርታህን እንደ ድክመት የሚቆጥር ሰው በሕይወትህ ምንም ቦታ የለውም። ሶስተኛው በጣም ከባድ ነው። ስትዛመደው፣ ስትተሳሰረው፣ ልክ እንደ ወንድምህ ወይም እንደ ቤተሰብ ስታየው ጊዜ ጠብቆ ጀርባህን የሚወጋህ ደመኛ። ወዳጄ፣ መሰሪ ሰው ከጠላት በላይ አደገኛ ነው። ጠላትህን ታውቀዋለህ። መሰሪ ሰው ግን ከጎንህ ሆኖ ሲስቅልህ የኖረ አስመሳይ ነው። እናም ሁሉንም ሰው በአንድ ሚዛን አትመዝኑ። ማን እንደሆነ የሚያውቅ ሰው ማን ጋር እንደሚቆም ያውቃል። መጥፎ ሰዎችን መለየት የራስን ሰላም መገንባት ነው። አእምሮህን ጠብቅ፣ ሕይወትህን ምራ። ይህ አልፋ መሐንዲስ ነው።